ያወጣ ድንች ማርያም ዋው ደስ ይላል ትላለህ። ይሄ ደግሞ ምንድን ነው? ይሄ ገብስ ነው። ማርያም ሀገራችን እንዴት እንደሚያምር እዩት እስኪ እዚህ ጋር ጠበል፣ ስንዴ፣ ድንቹ በቃ ባቄላ ሁሉ ምናምን እየተዘራ ነው። አጣግሽ ሁላችሁ እና እኛ ሀገር የሚፈልገው ሰላም ነው እንጂ እህሉ ምናምን እዩት እንዴት የሚያምር እግዚአብሔር እንዴት እንደሚያምር። ይሄ ደግሞ ምንድን ነው? ስንዴ ይሄ ገና እየበቀለ አሁን ማለት ነው። እየበቀለ ነው። ደስ ይላልኝ በጣም ዋው ኧረ በስመ አብ በቃ ደመና ነው ጉሙ ምናምን ነው። እኔ ደስ ሲል መድኃኒዓለም ደስ ይላል በጣም ደመና ነው። እዩ ሰማዩን በቃ እንግዲህ አሁን ማን ነበረ? ሰኔ ሐምሌ ነሐሴ በቃ አሁን ክረምት ገብቷል። አዝሮ ምናምን ድንቹ ባቄላ ራሱ እየበቀለ አይቻለሁ። ይሄ ድን ያልተኮተኮተማ ሀረም በቆሎት ምን እመቤት ይሄን ሳይዘንብለት እና ኧረ እባክህ አበባ ሁሉ ረግፎ እኮ እኔ እኮ በጣም ቆንጆ ድን ነበር ደርሶ እግዚአብሔር። አሁን ይሄ እምቧይ ሁሉ ረግፎ ይሄ በባህር ተዘርቶ እንዲያ በላይ እኔ እኮ የሆነ ቀን በጣም አምሮ አይቼው አሁን እንትኑ ራሱ ረግፎ አየኸው እምቧዩ ምናምን እኮ እምቧዩ ረግፎ አሁን ለከድን አሁን መመስ ይቻላል እኮ ብዬ ነው። እኔ እኮ የሆነ ቀን ሳየው በጣም አምሮ ነበር። ለካ አሁን ይሄ ደርሶ ነው ማለት ነው። መማስ ይችላሉ ሰዎቹ። ይቺ ራሱ ደርሳለች፣ ግን ብዙ አይደለም፣ ትንሽ ይቀራል፣ ግን ደርሷል። ማርያምን አንድ ከሁለት ሳምንት በኋላ ይማታል። ተረሳው እንዴት እንደሚያምር ወይ ሀገሬ ትላላችሁ። የምሸት ስለሆነ ኧረ በስመ አብ ዋው እንዴ! ይሄ ቀድሞ ስለተዘራ ነው እንትን እንደዚህ ሆነ። ብቻ ደስ ይላል። ሰው በሱ ከመጣላት ውጭ በስተቀር ፈጣሪማ ያዘንባል፣ ይሰጣል፣ ይቀልባል። እና ሰው ነው ሰላም የነሳው እና ደስ ይላል። በስመ አብ ሀገራችን በዚህ በጣም ታምራለች። በስመ አብ